አየር ወደ ውስጥ ሳስገባ ሰውነቴና አእምሮዬን ያረጋጋልኛል። አየር ወደ ውጭ ሳስወጣ ምስጋናዬ ይበዛል። ወቅት አሁንና አሁን እንደሆነ አውቃለሁኝ። የአሁኑን ሞመንት ኢንጆይ ያደርጋለሁኝ ብለን ነው የምንጀምረው። ሰላም። እስኪ የተረጋጋ መንፈስ ሲኖረን፣ ጥሩ አተነፋፈስ ሲኖረን፣ አከርካሪ አጥንታችን ቀጥ ብሎ መቆሙን አንገቶቻችን እናረጋግጥ። ጥሩ አቀማመጥ ይኖረን። እንተንፍስ ከሆዳችን አየሩን እስከ ሆዳችን እስከሚደርስ፣ ከዛ ወደ ልባችን ደረታችን እናውጣው። ጊዜያችንን መውሰድ እንችላለን። ሰውነቴ ተረጋግቷል ብለን እስከምናስብ ድረስ ይህንን ቪዲዮ አቁመን እንለማመድ ያንን ያተነፋፈስ ልምድ። ሰውነታችን በሚረጋጋ ሰዓት ከአእምሯችን ልክ እንደ ኦክሲጅን እንደተሞላ ሆኖ ይሰማናል። ያ ረፍት ሰዓት ላይ ነው ሰብኮንሽስ ማይንድ ላይ መድረስ የምንችለው እና ያንን ሌቭል ኦፍ ማይንድ ነው የምንፈልገው፣ የተረጋጋ የአልፋ ስቴት ኦፍ ማይንድ። እና እስኪ እንተንፍስ በደንብ። ትንፋሻችንን እየቀነስን ፍጥነቱን እየቀነስን መሄድ እንችላለን። እስኪ አየር ስናስገባ ሰማያዊ ከለር፣ ልክ እንደ ንጹህ ሰማይ የሚመስል ከለር በውስጣችን እየገባ ነው ብለን እናስብ። ስናወጣው ልክ እሳት እንደምናወጣ አድርገን እናስብ። ልክ እንደሚወጣልን ነገር አድርገን እናስብ። ሌላ ተነፋፈስ ደግሞ ለ3 ሰከንዶች እስከ 5 ሰከንዶች ድረስ ማድረግ እንችላለን። ያ ደግሞ ፍጥነት ያለው ያተነፋፈስ ዘዴ ነው። ልክ አፍንጫችን አየር ያስገባል፣ ግን ትንፋሽ የምናወጣው ከሆዳችን ነው ብለን እናስብና እስኪ መላው አካላታችን ተረጋግተዋል፣ ግን የምናንቀሳቀሰው ሆዳችን ጋር ያለውን አየር ነው። ከሆዳችን አየር እያወጣን ነው በፍጥነት እና በአፍንጫችን ይወጣል። ጀስት እንደሚወጣ እሳት እንደምናወጣ አድርገን ነው ባለው። ለምን ፋየር ብረዝ ነው የሚባለው ይሄ። እሺ እንድገማ እንዴ። እስከምንችል ድረስ ብቻ ነው የምናደርገው። አልችልም በምንል ሰዓት ወይ ደግሞ ወገባችንን የሚሰማን ስሜት ሊኖር ይችላል። እንደየጤናችን ነው። ያኔ ማቆም እንችላለን። እንዲህ አይነት ልምምዶች በተለያየ የሰውነት አካላችን ላይ የቀሩ ኢሞሽናል ፔኖችን ሪሊዝ ለማድረግ ይረዱናል። የቀሩ ልክ እንደ ሆዳችን ላይ የቀረ አየር ካለ የቀሩ አይነት ነገሮች ካሉ ለአንጀታችንም ለጨጓራዎቻችንም እንቅስቃሴ በጣም ይረዳል እና በምንችል ሰዓት እንዲህ አይነት ኤክሰርሳይዞች እናርግ። በጣም ደስ ይላል። አሁን መረጋጋት እንችላለን እና ፊል እናርገው እስኪ እንዴት አይነት ስሜት ነው የተሰማኝ ይሄንን በማድረጌ። ለምሳሌ ስናረግ እያንዳንዱ ዙር 15 ዙር 3 ወይ ደግሞ 4 ማድረግ እንችላለን። 3 15 ዙር ስናረግ መሀል ላይ እያረፍን ነው። ከዛ በቻልን ቁጥር ደግሞ እስከ 25 እስከ 30 ዙር እያረግን መለማመድ ይቻላል። ለወገብ የሚረዳ ኤክሰርሳይዝ ነው። አሁን እንረጋጋ። በጣም ጥሩ ስሜት ላይ ነው ያለ ነው ብለን እናስብ። አሁን ጭንቅላታችንን እናስበው።
ጭንቅላታችንን ልክ ንጹህ የፀሐይ ብርሃን እንደተሞላ አድርገን እናስብ። እያንዳንዱ አየር የምንወስደው ደግሞ ያን ፀሐይ እያደመቀው ይሄዳል አእምሯችን ላይ ብለን እናስብ። መተንፈሳችንን ኦፍኮርስ አናቆምም እና በተነፈስን ቁጥር ያ አየር የሚገባው ንጹህ የፀሐይ ብርሃን ጭንቅላታችንን እየሞላው ነው። ግን ትንፋሽ በምናወጣ ጊዜ ያ ኃይሉ ይቀራል። የማንፈልጋቸው ነገሮች እያወጣን ነው ብለን እናስብ። እናተኩር በዛ ነጭና ወርቅማ የፀሐይ ብርሃን ላይ እናተኩር። ጭንቅላታችን፣ አንገቶቻችን፣ ጉሮሯችን ሁሉ በዛ አየር እንደተሞላ አድርገን እናስብ። በዛ ብርሃን እየተሞላ ነው ብለን እናስብ። ያንን ነጭና ወርቅማ የፀሐይ ብርሃን አሁንም አእምሮዬ ውስጥ አለ። ሙሉ ጭንቅላቴ፣ ጆሮቼ፣ አይኔ፣ አፍንጫዬ ሁሉ በዛ ብርሃን ተሞልቷል ብለን እናስብ። ወደ ጉሮሮዬም ወርደዋል። አሁን ወደ ደረቶቻችን እናተኩር። አሁን ከልባችን ነጭና ሮዝ የሆነ ከለር ልባችን ላይ እንዳለ እናስብ። አየር በወሰድን ቁጥር ደግሞ እየደመቀ እየሰፋ እንደሚሄድ እናስብ። ትንፋሻችንን ስናወጣ ግን ያ ብርሃን አሁንም ልባችን ላይ ያለ፣ የሚወጣው ግን አየር ያንን ከለር ትቶ ነው የሚወጣው። ያንን ከለሮቻችንን አይነካብንም። አሁን መሰማት ያለብን ምንም አይነት ጀጅመንት የሌለበት ንጹህ ፍቅር በልባችን እንዲሰፍር ነው። ንጹህ ውዴታ በልባችን፣ ንጹህ ርህራሄ፣ ይሄ የፍቅር የውዴታ እና የሐዘን እነዚህ ኢሞሽኖችን የያዝንበት ቦታ ነው እና ያ ልባችን በምስጋና በርህራሄ በውዴታ እንደተሞላ አድርገን ያችን ፒንክ ከለር እያሰፋናት ደረታችን በሙሉ ልባችን በሙሉ እንደተሞላ አድርገን እናስብ። እዚህ ስሜት ላይ እንቆይ እስኪ። ለምን ይሄ ሴንተራችን ነው፣ እዚህ ውስጥ ነው ብዙ አይነት ኢሞሽኖችን የምናስቀምጠውና እስኪ ሰላምን፣ ፍቅርን፣ ምስጋናን፣ ውዴታን እዛ ቦታ ላይ እየተሰፋፋ በልባችን እየሰፋ እንደሚሄድ አድርገን እናስብ። አእምሯችን አሁንም በፀሐይ ብርሃን እንደተሞላ ነው። በዚህ ሰዓት ምንም የምናስበው ነገር የለም። አሁን ወደ ሆድ ዕቃዎቻችን እስኪንወረድ እያንዳንዱ የሰውነት አካላችን ከአእምሯችን ጋር የተያያዘ ነው እና እስኪ አሁን ስንወርድ ወደታች ደግሞ ይሄ እምብርታችን እና ሆዳችን አካባቢ ንጹህ የሰማያዊ ከለር እንዳለ አድርገን እናስብ። አሁን ስለተነፈስን ያወጣናቸው የማይፈለጉ አየሮች አሉ። አሁን ንጹህ አየር ነው እዛ ጋ ያለው፣ ንጹህ ሰማያዊ ብርሃን ነው ያለው እና እያንዳንዱ በተነፈስን ቁጥር ያ ከለር እየጨመረ ነው። ያ ሰማያዊ እየደመቀ ነው። ልባችን ላይ ሮዝ ከለር እየዞረች ነው። እንደ አእምሯችን አሁንም በፀሐይ ብርሃን እንደተሞላ ነው። ዝም ብለን እስኪ እንተንፍስ። ሰላማችንን እየበዛ ነው በውስጣችን። እሱ
ላይ እናተኩር። ምስጋናችን፣ ውዴታችን እና ደግሞ ርኅራኄያችን እየበዛ ነው በልባችን። ሆዳችን አካባቢ ያለው ነገር ሰላም ነው። በቃ ሰላምና ጤና ነው ውስጣችን ያለው ብለን እናስብ። አሁን ትኩረታችንን በሙሉ ወደ እግሮቻችንም ወደ ጭኖቻችንም ሁሉ መውሰድ እንችላለን። እዛም አካባቢ ያለውን ሰላም እንግዲህ ሰላም ከላይ ነው የሚመጣው አይደለም። እና ያ ልክ እንደተዘቀዘቀ ዛፍ ነን እኛ። ስራችን አእምሯችን ነው። አእምሯችን ባዶ ሆኖ ምንም አያገባኝም ብሎ ነገሮችን በተወ ቁጥር የውስጣችን ሰላም የውስጣችን ጤና ይበዛልና እስኪ እግሮቻችን እነዛ ጉልበቶቻችን የእግራችን ጣቶች እንዳለ ደግሞ ነጭ ብርሃን ነው ያላቸው ብለን አስብ። ያ ነጭ ብርሃን ከስር ሙሉ ብርሃን እየሰጠ ነው ብለን እናስብና ያለንበት ቦታ በሙሉ በነጭ ብርሃን እንደተከበበ አድርገን እስኪ እናስብ። ትኩረታችን በሙሉ አሁን ወደ እግሮቻችን ነው ብለን እናስብ። ከዛ ነጭ ብርሃን ጋር ተደባልቋል ያ የእግራችን ቆመን የምንውልበት ወይ ደግሞ ስራ ኦፍኮርስ እኛን ተሸክሞ የሚውለው እግር ነውና እነዛ ፓርቶች በሙሉ በነጭ ብርሃን ተከበው ነው ያሉት ብለን እናስብ። በጣም ሪላክስ አድርገዋል እና ያለንበት አካባቢ በሙሉ ደግሞ በነጭ ብርሃን ተከቧል ብለን እናስብ። የሚቀጥለው ንፋስ ስንወስድ ሙሉ ኃይላችን ሙሉ እነዛ በራሳችን ላይ የጻፍናቸው ከለሮች በሙሉ ሙሉ ሰውነታችንን እንደተከበብን አድርገን እናስብ። በጣም ነፃ ነን። በጣም ደስ ይላል። ምን አይነት ስሜት ነው እየተሰማኝ ያለው? ምን አይነት ኃይል ነው የቀየርኩት በውስጤ የሚለውን ጥያቄም እየጠየቅን ምን አይነት ለውጦች አመጣሁኝ? አእምሮዬ ፀሐይ ብቻ በሞላ ጊዜ ምን ተሰማኝ? ልቦናዬ ደግሞ በዛ ሮዝና ነጭ ብርሃን በተሞላ ጊዜ ምን ተሰማኝ? ሆድቃዬ ደግሞ ሰማያዊ በሆነ ጊዜ ምን ተሰማኝ? እንደ እግሮቼንም እንደዛው በነጭ ብርሃን በሆነ ጊዜ ምን ተሰማኝ ብለን ሀሳባችንን አሁን እስኪ እናስተውል። ትንፋሽ ሁሌም ሴንተራችን ነው። መተንፈሳችንን እናረጋግጥ። አሁን የመጨረሻ ስንተነፍስ እንበል። አንዴ ንጹህ አየር እናስገባ እና ያ ከእግራችን አካባቢ የነበረው ነጭ ኃይል እንዳለ በአከርካሪ አጥንታችን አድርጎ ሹት አድርጎ ልክ አእምሯችን ጋር እንደሚገባ አድርገን አተነፋፈስ እንተንፍስ። አየር አስገባ እንበል። የአየር እዛ እግሮቻችን ያለው ነጭ ብርሃን ጋር ነው። አሁን ወደ ስፓይናችን ሹት አድርጎ ልክ እንደ የምናላቅቀው ነገር ልክ እንዳለ አድርገን እናስብና ስንል ያ ነጭ ብርሃን ስፓይናችንን አልፎ በአእምሯችን እንደወጣ አድርገን እናስብ።
ይሄ ብርሃን ከሙሉ ሰውነት ሴሎቼ ጋር ተደባልቋል ብለን እናስብ እና ሙሉ ሰውነታችን ብርሃን ሞላ ብለን እናስብ እስኪ። በጣም ደስ ይላል። ስነ ልቦናችን እኛ አለን ወይ ደግሞ እዛ ቦታ ነኝ ብለን የምናስባቸው ቦታዎች ሁሉ ነው የሚሆነው እና አሁን እንደዚህ አይነት ልምምዶችን ባረግን ጊዜ ስነ ልቦናችን የሚያምነው እኛ በዛ ብርሃን ውስጥ ያለ ነው። በዛ ሰዓት ውስጥ ፍሪ ነበረ አእምሮዬ። አእምሮያችን ፍሪ በሆነ ቁጥር አዲስ ነገሮችን ለመፍጠር ይዘጋጃልና እንዲህ አይነት ልምምዶች ይረዱናል ብለን እንመክራለን። ስለ አብራችሁን ስለቆያችሁ በጣም እናመሰግናለን።